ትናንትና እኮ ያ ጫላ ከተማ ሄዶ ሲመለስ ጂንስ ሱሪ ለብሶ አይቼዋለሁ። ዛሬ ደግሞ አንቺንም ሊያገኝሽ ነው አለ። እሱ እኮ ከተማ ሄዶ ስልክ ላስጠግም ብሎ ነው። ምንም የሚነግረኝ አዲስ ነገር የለም። ስልክ ውስጥ ዋይፋይ አለ እያለ ለልጆቹም ሲነግር ነበር። እኔ ምን እንደሆነ ባላውቅም ብቻ ትልቅ ነገር ቢሆን ያ ጫላ አይደል እንዴ ካፌ ሳልጨው ሄሎ አበቡ እንዴ አበቡ አንቺም አለሽ እንዴ? አረ ላሽ እንዴ አበና ጫላ ደሞ አንገት ላይ የተበተንከው ምንድነው? በጠርፍና ያዘህ እንዴ? አረ አበቡ ይሄ እኮ ሀብል ነው። ሀተሚ ውስጥ ግን ካላደረግሽ ሀተሚ አትበይ። ደሞ ሳልነግርሽ ዋይፋይ እኮ ስልኬ ውስጥ አስገብቻለሁ። ለመሆኑ ይሄ ዋይፋይ የሚባለው ነገር የሚበላ ነው ወይስ የሚጠጣ ነው ወይስ እንደ ሽቶ ሽታል? እስቲ አሸትተኝ። አይዘነው ታሸችው ተዋ። ዋይፋይ ማለት እዚሁ አየር ላይ የሚቀር ነገር ነው። ምሳሌ ስልኬ ጋር ኮኔክት አድርጌ ከዚህ እዛ አሜሪካ ማውራት ይችላል። እስቲ አሳየኝ። እንኳን እዛ አሜሪካ ያለውን ይሄን ቀየውን የኛን ከተማው አሳየኝ። ይሄንን ተይው። እዚህ ባህር ዛፍ ላይ ካልወጣሁኝ አይሰራም ዋይፋዩ። ዋይፋዩ እንዳይሰበርብህ በቃ ተው። ጫላ ዋይፋዩ ሳይሰበርብህ በፊት ውረድ። ይልቅ ለቆንጆ አበቡ ከከተማ ምን ይዘህላም መጣ? አበቡ ዋይፋዩ ባይሰራም የእጅ ቄጥ ከተማ ገዝቼልሽ መጣ። አሜሪካ ባላሳይሽም ልቤ ግን ሁሌ ዋይፋዩ ባይሰራም ልብህ እንደሚሰራ አውቃለሁ። ደሞ ዛፍ ላይ ስትወጣ ሱሪን ቀድሞ ነበር። አስተካክል። ለይዘና ሄዱ